የኒውካስትል እቅድና የቪኒሺየስ ጁኒየርን የወደፊት እጣ ፈንታን በተመለከተ የተለያዩ የስፖርት ገጾች ይህን መረጃ አሰራጭተዋል። ኒውካስትል ዩናይትድ አዲስ አማካኝ ፍለጋ ላይ ይገኛል። አሰልጣኝ ማቲያስ ጃይሰል በቡድኑ ውስጥ መካተታቸውን ተከትሎ ኒውካስትል አዲስ አማካኝ ለማስፈረም እቅድ ጀምሯል። ይህ በእንዲህ እንዳለ ብሩኖ ጉማሬሽ በቅርቡ የአርሰናል ተጫዋች ይሆናል ተብሎ ይጠበቃል። የሪያል ማድሪድ እና የቪኒሺየስ ጁኒየርን ነገ የሚደረግ ወሳኝ ስብሰባን በተመለከተ ሪያል ማድሪድ ብራዚላዊን አጥቂ ቪኒሺየስ ጁኒየርን በሁለቱ ወገኖች መካከል ካለው የገንዘብ ልዩነት ባሻገር ውሉን ማራዘም ይፈልግ እንደሆነ ነገ በሚደረገው ስብሰባ ላይ ግልጽ አቋም እንዲወስድ ይፈልጋል። ማድሪድ ተጫዋቹ ቀደም ሲል በክለቡ የመቆየት ፍላጎት እንዳለው የሰጠውን አስተያየት አሁንም ተስፋ አድርጎበታል። በሌላ በኩል የቪኒ ወኪሎች ከአርሰናል ጋር የተደረገም ሆነ የተደረሰ ስምምነት መኖሩን አስተባብለዋል። ቪኒሺየስ ጁኒየር ከሪያል ማድሪድ ጋር ሰኞ ዕለት የሚወያይ ይሆናል። ቪኒሺየስ ጁኒየር ከሰኞ ዕለት ስብሰባ በፊት ዛሬ እሁድ ወደ ማድሪድ ይመለሳል። ከክለቡ አመራሮች ጋር ከመነጋገሩ በፊትም ከጆሴ ሞሪኒዮ ጋር ይገናኛል። ማድሪድ ተጫዋቹ በክለቡ መቆየት እንደሚፈልግ ያምናል። ይሁን እንጂ የክለቡ የደሞዝ አቅርቦት የተጫዋቹን የገንዘብ ጥያቄ የሚያሟላ አይደለም። የውል መግባባት ባለመፈጠሩ ሊሰጡ የሚችሉ ውሳኔዎች ለ18 ወራት ያህል ምንም አይነት ስምምነት ላይ ሳይደርስ ከቆየ በኋላ ይህ ስብሰባ ውሉን ያራዝማል ወይም ክለቡን ለቆ ይወጣል የሚለው ጉዳይ በመጨረሻ ግልጽ ሊያደርገው ይችላል። መረጃው የጄ ፌሊክስ ዲያዝ ነው። የአርሰናልን የ100 ሚሊዮን ዩሮ ዝግጅትን በተመለከተ አርሰናል ለቪኒሺየስ ጁኒየር የ100 ሚሊዮን ዩሮ የዝውውር ዋጋ ለማቅረብ እየተዘጋጀ ይገኛል። የቀረበው ሐሳብ በውድድር ዘመኑ የ25 ሚሊዮን ዩሮ የተጣራ ደሞዝ ያለው የ4 ዓመት ኮንትራት የሚያካትት ሲሆን አርሰናል አሁን ከሪያል ማድሪድ ጋር ቪኒሺየስ ከሚጋራቸው 50 በመቶ ይልቅ 100 በመቶ የምስል መብቶቹን ለቪኒ ለመስጠት ፈቃደኛ መሆኑን ገልጿል። መረጃው የላቲጎ ሴራኖ ነው።